እሺ እህቴ መቀጠል ትችያለሽ። ስምሽን፣ ሙያሽንና ጥያቄዎችሽን አቅርቢ። እሺ ጌቴ፣ ስሜ ሮዚ ይባላል። የምሰራው በኳታር አየር መንገድ ውስጥ ነው። ጥያቄ፣ ስለ ሃይማኖት ብዙ ስታወራ ሰምቻለሁ። እኔ የማወራው ስለ መጽሐፍ ቅዱስ ብቻ ነው። ምክንያቱም የማውቀው እርሱን ስለሆነ ኢየሱስ የሃይማኖት መሪ ነው ብለህ ስታወራ ነበር። ግን ኢየሱስ የመጣው የትኛውንም ሃይማኖት ለማስተዋወቅም ይሁን የሃይማኖት መሪም ለመሆን አይደለም። ኢየሱስ በዚህ ዓለም ውስጥ ያስተዋወቀው የእግዚአብሔርን መንግሥት ነው። ሁለተኛው ጥያቄ ምናልባት ማብራሪያ ልትሰጥበት ትችላለህ። የትኛው ሃይማኖት ነው አምላክ? ምክንያቱም እኔ ያደረግኩትን ጥናት እስከ ተመለከተ ድረስ ኢየሱስ ጌታዬም አዳኜም መሆኑን ነው የምረዳው። የትኛውም ሃይማኖት አላስተዋወቀም። ያስተዋወቀው የእግዚአብሔርን መንግሥት ነው። በሌላ አገላለጽ ዓለምን በመለኮታዊ ኃይል መግዛት ነበር የፈለገው። ብዙ አለመግባባቶች አሉ። ሌላኛው ጥያቄን በተመለከተ እህቴ እባክሽን አንድ ጥያቄ ብቻ አቅርቢ። ከወዲሁ 2 ጥያቄዎችን ጠይቀሻል። እነዚህን ጥያቄዎች ከመለስኩልሽ በኋላ ሌሎችን ጥያቄ ማቅረብ ትችያለሽ። እሺ፣ አንድ ጊዜ አንድ ጥያቄ ብቻ አቅርቢ። እህቴ 2 ጥያቄዎችን ጠይቃለች። እህቴ ክርስቲያን ትመስለኛለች። ኢየሱስ የሃይማኖት መሪ ነው ብለሃል ብላኛለች። እኔ እንደዚህ ብዬ አላውቅም። አንድም ቀን የአምላክ ሰላም በእርሱ ላይ ይሁንና ኢየሱስ የሃይማኖት መሪ ነው ብዬ አላውቅም። እኔ ያልኩት የአምላክ መልእክተኛ ነው። የአምላክ መልእክተኛና የሃይማኖት መሪ በሚለው ቃል መሃል ሰፊ ልዩነት አለ። የአምላክ መልእክተኛ የበለጠ ታላቅ ነው። ዛሬ በዓለም ላይ በርካታ የሃይማኖት መሪዎች አሉ። ኢየሱስ ክርስቶስ የአምልኮ መልእክተኛ ነው። እናም አንቺ በጥያቄሽ ላይ እሱ ጌታሽና አዳኝሽ መሆኑን ተናግረሻል። መጀመሪያ አንድ ነገር እንድነግርሽ ፍቀጅልኝ እህቴ። ኢስላም በኢየሱስ ክርስቶስ ማመን ግዴታ የሚያደርግ ክርስቲያናዊ ያልሆነ ብቸኛ ሃይማኖት ነው። የትኛው ሙስሊም በኢየሱስ ካላመነ ሙስሊም አይደለም። ኢየሱስ ክርስቶስ ከአምላክ ታላላቅ ነቢያቶች መሃል አንዱ መሆኑን እናምናለን። ክርስቶስ በሚል የተተረጎመው መሲህ መሆኑን እናምናለን። ያለምንም አይነት የወንድ ጣልቃ ገብነት በተአምር መወለዱን እናምናለን። ብዙዎች ዘመናዊ ክርስቲያኖች ዛሬ የማያምኑት እንኳን በአምላክ ፍቃድ ለሙታኖች ሕይወት መስጠቱን እናምናለን። አይነ ስውራኖችንና ደዌ ያለባቸውን በፈጣሪ ፍቃድ ማዳኑን እናምናለን። ሙስሊሞችና ክርስቲያኖች አብረን ነው የምንሄደው። ታዲያ እምነታችሁ የሚለያየው የቱ ጋር ነው ብሎ ሰው ሊጠይቅ ይችላል። እምነታችን የሚለያየው ብዙዎች ክርስቲያኖች አንቺ ራስሽን ጨምሮ ከጥያቄሽ እንደተረዳ ነው ኢየሱስ ክርስቶስ መለኮታዊነቱን አውጇል ብለው ያምናሉ። ብዙዎቹ ክርስቲያኖችም ኢየሱስ ክርስቶስ ጌታ ነው ብለው ያምናሉ። ላስታውስሽ እህቴ፣ እኔ የንጽጽር ሃይማኖት ተማሪ ነኝ። መጽሐፍ ቅዱስን አንብቤያለሁ። በመላው መጽሐፍ ቅዱስ ውስጥ አንድም ቦታ በማያሻማ አገላለጽ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ አምልኩኝ ያለበት ቦታ አይገኝም። እህቴ፣ ከመጽሐፍ ቅዱስ ከየትኛውም ቦታ ላይ አንድም በማያሻማ ቃል በአንድም በማያጠራጥር አረፍተ ነገር ከየትኛውም የመጽሐፍ ቅዱስ ቦታ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ አምልኩኝ ያለበትን አረፍተ ነገር ካሳየሽኝ ዛሬውኑ ክርስትናን ለመቀበል ዝግጁ ነኝ። ሌሎችን ሙስሊሞች ወክዬ አይደለም የምናገረው፣ አንገቴን ለመስጠት ዝግጁ ሆኜ ነው ይህንን የምለው። አንድም የማያሻማ ቃል የለም። ጥያቄን በደንብ አዳምጪ። የማቀርብልሽ ግጥሚያ ይህ ነው። ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ አምልኩኝ ያለበት አንድም የማያሻማና የማያጠራጥር አረፍተ ነገር በመላው መጽሐፍ ቅዱስ ውስጥ የለም። እሺ እህቴ፣ ለእርሶ ጥያቄ መልሳለኝ ጌታዬ። እሺ፣ በዮሐንስ ወንጌል ላይ መጽሐፍ ቅዱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም በእግዚአብሔር ነበር፣ ቃልም ሥጋ ሆነ ይላል። እንድታውቅ የምፈልገው ነገር ቆይ፣ ይህ የኔ የግጥሜ ጥሪ ፈጽሞ አያሟላም። አንቺ የመጽሐፍን ምዕራፍ ነው የተናገርሽው፣ እኔ ደግሞ ማጣቀሻዎችን እሰጥሻለሁ። የጠቀሽው በዮሐንስ ወንጌል ምዕራፍ 1 አንቀጽ 1 ላይ ነው። ቃልም ሥጋ ሆነ የሚለው በአንቀጽ 11፣ 12፣ 13፣ 14 ላይ ነው። አንቺ መጽሐፉን ብቻ ነው የተናገርሽው። እኔ ግን የምዕራፉን ቁጥርና የአንቀጽን ቁጥር እየነገርኩሽ ነው። መልስልኝ፣ ቃልም በእግዚአብሔር ነበር የሚለውን። ይህስ ምን ይላል እህቴ? ይህ ቃል የተነገረው በኢየሱስ ነበር ወይ ከሆነ መልሱ አይደለም ነው። እኔ ያቀረብኩልሽ የግጥሚያ ጥሪ ምንድን ነው? በማያሻማና በማያጠራጥር ሁኔታ ከሙሉ መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ የሚለው
ራሱ የሚለው ቀይ ፊደል ሊሆን ይገባዋል። መጽሐፍ ቅዱስ ውስጥ ቀይ ፊደል የሚባል ነገር እንዳለ ክርስቲያን ከሆንሽ ልታውቂ ትችያለሽ። ቀይ ፊደል ማለት ኢየሱስ ክርስቶስ ራሱ የተናገረው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከአንቀጽ 1 እስከ 13 ድረስ ያለው ቀይ ፊደል አይደለም። እመልስልሻለሁ። በመጀመሪያ የኔን ግጥሚያ አላሟላሽም። ኢየሱስ ክርስቶስ ራሱ ያለው ቃል መሆን አለበት። እነዚህ የኢየሱስ ቃሎች አይደሉም። ፊሎ የሚባል የአይሁድ ቃል ነው አይደል? ፊሎ የሚባል የአይሁድ ቃል ነው። በዚህ ደግሞ ፈጽሞ መለኮታዊነት አላወጀም። ምን ለማለት እንደፈለገ ግን እኔ አስረዳሻለሁ። ጥቅስሽ ትክክል ባይሆንም ቃል በቃል ጥቅሱን እኔ ነግርሻለሁ። ዮሐንስ ወንጌል ምዕራፍ 1 አንቀጽ 1 የሚለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በኋላ ነው ቃልም ሥጋ ሆነ የሚለው። ቃል እግዚአብሔር ነበር በሚለው ከተስማማሽና ቃልም እግዚአብሔር ነው ብለሽ ከቀየርሽው በመጀመሪያ ቃል ነበር የሚለው በመጀመሪያ እግዚአብሔር ነበር፣ እግዚአብሔርም በእግዚአብሔር ዘንድ ነበር የሚል ይሆናል። ስለዚህ ሁለት እግዚአብሔር ነበር ማለትሽ ነው አይደለም? ልጨርስ። ጥያቄ ጠይቀሻል። ሰዎች መልስ እንዲሰጡ አትፈልጊም። ጥያቄ የጠየቅሽው አንቺ ነሽ። እኔ መልስ እየሰጠውሽ ነው። መልሴን ከጨረስኩ በኋላ አንቺ መናገር ትችያለሽ። ማቋረጥ አትችይም። አንቺ ስትጠይቅኝ እኔ አቋርጬሻለሁ ወይ? አይ ወይም አዎ በይ። እኔ አሁን መልስ ሰጥ ለምንድን ነው የምታቋርጭኝ? መልሴን ልጨርስልሽና ከዚያ መመለስ ትችያለሽ። አንደኛ ያቀረብኩልሽን ግጥሚያ አላሸነፍሽም። የኢየሱስ ቃል አልነበረም። ስለዚህ ሙሉ መከራከሪያዎችሽ ውድቅ ሆኗል። ቢሆንም እኔ መልስልሻለሁ። ይቅርታ ዶክተር ዛኪር፣ ለካስ የኢየሱስ ቃል አይደለም ነበር ማለት የነበረብሽ ብለሻል። እንደዛ አላልሽም። ሐቀኛ አይደለሽም። ለታዳሚዎቹ ንገሪያቸው፣ ይህ የኢየሱስ ክርስቶስ ቃል አይደለም በያቸው። ትክክል ነኝ ወይስ አይደለሁም? አታውቂም። አየሽ፣ ትጠቅሻለሽ ግን አታውቂም። እኔ ንጽጽር ሃይማኖት ተማሪ ነኝ። እነዚህ ቃላቶች በኢየሱስ የተነገሩ ቃላቶች አይደሉም። ቢሆንም ግን መልስ እሰጥሻለሁ። ቃል የእግዚአብሔር ነበር ካልሽና ቃልን እግዚአብሔር በሚል ከተካሹ በመጀመሪያ ቃል ነበር የሚለው በመጀመሪያ እግዚአብሔር ነበር፣ እግዚአብሔርን በእግዚአብሔር ዘንድ የሚል ይሆናል። ሁለት እግዚአብሔር ነበር ማለት ነው። መልሱ አይደለም ነው። ሶስተኛ መልስ ደግሞ ልስጥሽ። ኦሪጂናል ጽሑፉን ካነበብሽ እግዚአብሔር የሚለው ቃል ለመጀመሪያ ጊዜ ጥቅም ላይ የዋለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚል ሆቲዮስ በሚል ነው። ሆቲዮስ በግሪክና በአረማይ ቋንቋ አምላክ ማለት ነው። ሁለተኛው ጊዜ እግዚአብሔር የሚለው ቃል ጥቅም ላይ የዋለው ቶምኪዮስ በሚል ነው። ሆቲዮስ ማለት ኃያሉ ጌታ ማለት ነው። ቶምኪዮስ ማለት ደግሞ የአምላክ ሰው ማለት ነው። ነገር ግን እንዳለመታደል ሆኖ በትርጉሙ ላይ ሸውደውሻል። ወደ ኦሪጂናሉ ጽሑፍ ሂጂ። ዮሐንስ ወንጌል ምዕራፍ 1 አንቀጽ 1 በመጀመሪያ ጊዜ እግዚአብሔር የሚለው ቃል የተጠቀመው ሆቲዮስ በማለት ነው። ትርጉሙም እግዚአብሔር ማለት ነው። ሁለተኛ ቦታ ላይ የተጠቀሰው ቶምኪዮስ በማለት ነው፣ የአምላክ ሰው በማለት። ስለዚህ ሲነበብ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም የአምላክ ሰው ነበር በማለት ሆነ። ይህ ማለት የአምላክ መልእክተኛ ማለት ነው። እህቴ ገባሽ? አልገባኝም። እንግሊዘኛ ይገባሻል? ምን ላይ እንደተሳሳትኩ ንገሪኝ። የአንቺኑ ሊቃውንቶች እየጠቀስኩልሽ ነው። የትኛውንም በቀይ ፊደል የተጻፈ መጽሐፍ ቅዱስ አምጥተሽ ብታሳይኝ እነዚህ ቃላቶች በቀይ ፊደል የተጻፈ አይደሉም። አንደኛ ወደ ግሪክና አርማይ ጽሑፎች ሂጂ። ግሪክኛ ታውቂያለሽ እህቴ? የግሪክና የአርማይ ቋንቋ ታውቂያለሽ? መጽሐፍ ቅዱስ በእንግሊዘኛ ነበር እንደ የወረደው? መጽሐፍ ቅዱስ በእንግሊዘኛ ነበር እንደ የወረደው እህቴ? በግሪክኛ ነው የወረደው። በግሪክና በአርማይ ነው የወረደው። ስለዚህ ኦሪጂናሉ ቃል ሆቲዮስ የሚል ነው። ሆቲዮስ ምን ለማለት እንደሆነ ታውቂያለሽ? ወደ ቤትሽ ሄደሽ ጎግል አድርጊ። እሺ ጌታዬ፣ ቆይ። ሆቲዮስ ማለት ኃያሉ ጌታ ማለት ነው። ቶምኪዮስ ማለት የአምላክ ሰው ማለት ነው። ይህን ደግሞ እኔም እስማማለሁ። ኢየሱስ ክርስቶስ የአምላክ መልእክተኛ ነው። ኢየሱስ መልእክተኛ ነው ብለሽ ታምኛለሽ? አንቺ? አላምንም። እርሱ ከመልእክተኛም በላይ ነው። መልእክተኛ ብቻ አይደለም ጌታዬ። መልእክተኛ ማለት ስድብ ነው። እህቴ አንድ ነገር ለማረጋገጥ አንድ ነገር እናድርግ። ጌታዬ፣ መጀመሪያ የጠቀስሽው ስህተት ነው። ስህተት መሆኑን ከተስማማሽ ወደ ቀጣዩ ጥያቄ መሄድ እንችላለን። አልስማማም። ይህ ማለት የጠቀስሽው የኢየሱስ ቃል አይደለም ማለት ነው። ስለዚህ ይህ ማለት ሰዎችን እያታለልሽ ነው ማለት ነው። ትክክል ወይስ ስህተት? የማላውቅ መስሎሽ ነው አይደል? አይ እኔ እዚህ ዕውቀትህን ለመፈተን አይደለም የመጣሁት ጌታዬ። የዕውቀት ጥያቄ አይደለም፣ የመጽሐፍ ቅዱስ ጥያቄ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለሽ ታምኛለሽ አይደል? አዎን አምናለሁ። እኔ ግን የአምላክ ቃል ነው ብዬ አላምንም።
አንቺ መጽሐፍ ቅዱስ የአምላክ ቃል ነው ብለሽ ብታምኚ እንኳን መጽሐፍ ቅዱስን እኔ ካንቺ የተሻለ አውቃለሁ አይደል? መጽሐፍ ቅዱስን ማወቅ ሌላ ነገር ነው። የመጽሐፍ ቅዱስ ራእይን ማግኘት ደግሞ ሌላ ጉዳይ ነው። ምክንያቱም ኢየሱስ በመጣ ጊዜ እንኳን ማንነቱን ያልተረዱ ሰዎች የሃይማኖት መሪዎች ነበሩ። ትልቅ ጊዜ አምልጧቸዋል። ማንነቱን አላወቁም ነበር፣ ምክንያቱም ተደብቆ ነበር። አልኩሽ እኮ በመጽሐፍ ቅዱስ ውስጥ በአንድም ቦታ በማያሻማና በማያጠራጥር አገላለጽ ኢየሱስ ክርስቶስ ራሱ እኔ አምላክ ነኝ አምልኩኝ ያለበትን ቦታ ከጠቆምሽኝ ክርስትናን ለመቀበል ዝግጁ ነኝ። ቀለል ያለ ቻሌንጅ ነው የምጠይቅሽ። ከትልቁ የመጽሐፍ ቅዱስ ቮሊዩም ላይ አንድም አንቀጽ መጥቀስ አልቻልሽም። አንድ ጥያቄ መጠየቅ እችላለሁ ጌታዬ? ራስን ከቃልህ መለየት ትችላለህ? ምን አልሽኝ? ዶክተር ዛኪር ናይክ ከቃሉ መለየት ትችላለህ? ራስን ከቃልህ መለየት ትችላለህ ወይ? ቻልኩ አልቻልኩ ምን ልዩነት ይፈጥራል? አየህ፣ አይገባህም። ኢየሱስ ሥጋ የለበሰ የእግዚአብሔር ቃል ነው። ሃይማኖታዊ እሳቤው ግን በአምስት የስሜት ሕዋሳታችን ልንረዳው ከምንችለው በላይ ነው። ኢየሱስ የእግዚአብሔር ቃል ነው። እርሱ ራሱ እግዚአብሔር ነው። መጽሐፍ ቅዱስም ከሁሉም የላቀ መሆኑን ነግሮናል። ይህም የእግዚአብሔር ቃል ነው ማለት ነው። እያንዳንዱ መልእክተኛ የፈጣሪ ቃል ያገኛል። ሙሴ የፈጣሪ ቃል ነበር። ኢየሱስ የፈጣሪ ቃል ነበር። አብርሃም የፈጣሪ ቃል ነበር። ነቢዩ መሐመድም የፈጣሪ ቃል ነበር። ታዲያ ችግሩ ምንድን ነው? እያንዳንዱ መልእክተኛ በጊዜው የፈጣሪ ቃል ነበር። ኢየሱስን የተለየ የሚያደርገው ምንድን ነው? ከራስሽ መጽሐፍ ቅዱስ ውስጥ አንድም አረፍተ ነገር ኢየሱስ እኔ አምላክ ነኝ አምልኩኝ ያለበትን ቃል መጥቀስ አትችይም። ለእርሱ መልስ አለኝ ጌታዬ። ከመጽሐፍ ቅዱስ ቃል ጊዜ ጀምሮ ኢየሱስ እስከመጣበት ጊዜ ድረስ አጋንንቶችን ማውጣት፣ ሕሙማንን ማዳን የቻለ አንድ መልእክተኛ እስኪ ንገረኝ። ምክንያቱም ከመጀመሪያው ጀምሮ ሰው ከአጋንንት እንዳይኖር ሰይጣንን መታገል የሚችል ኃይል ያለው እግዚአብሔር ብቻ ነበር። ነገር ግን እነዚህ ነገሮች ለሰው ልጆች መድኃኒት ሲባል ተደብቀዋል። እህቴ፣ አንድ ሰው አጋንንት ማውጣት ስለቻለ አምላክ ይባላል? ዛሬ ሩቅያ በማድረግ አጋንንት ማውጣት የሚችሉ በርካታ ሰዎች አሉ። አይ እኔም ይህንን ማድረግ እችላለሁ፣ በእግዚአብሔር መንግስት የተፈጠርኩ ነኝ። እህቴ፣ ዛሬ በኳታርም ኳስ ሳይቀር አንቺ በምትኖሪበት ሩቅ አድርገው አጋንንትን ማውጣት የሚችሉ በርካታ ሰዎች አሉ። ይህንን ማድረግ መቻላቸው አምላክ አያሰኛቸውም? አምላክ ያሰኛቸዋል እንዴ? ይህንን ኃይል ያገኙት ከኢየሱስ ነው። እኔ ራሴ አጋንንትን አወጣለሁ በኢየሱስ ስም። አሃ፣ ስለዚህ አሁን አንቺም አምላክ ሆንሽ ማለት ነው። በኢየሱስ ባለኝ እምነት ሲተረጎም መጽሐፍ ቅዱስን ካነበብሽ ኢየሱስ ክርስቶስ በወንጌል ላይ ለሞተው አልዓዛር ሕይወትን ሲሰጥ ለኃያሉ ጌታ ጸልዮ ነበር ይላል። ኢየሱስ ክርስቶስ ያደረገው እያንዳንዱ ተአምር በፈጣሪ ስም ያደረገው ነው። በራሱ አንዳችም አላደረገም። ይህንን ሁሉ አብራራልሃለሁ። አዝናለሁ፣ አሁን ጊዜ የለንም። ነገ ነይና አዳራሹን ይዘሽ ትምህርት ስጪ። ይህ የጥያቄና መልስ ፕሮግራም ነው። አልመለስክልኝም።